318ቱን ሊቃውንት በብሉይ ኪዳን ማግኘት ትፈልጋላችሁ? እንግዲያውስ ኦሪት ዘፍጥረት ምዕራፍ 14ን አንብቡ። በዚህ ምዕራፍ ውስጥ የምናገኛቸው ሁለት ታላላቅ አበይት ክስተቶች አሉ። የመጀመሪያው አራቱ ነገስተ ኮሎዶ ጎሞር የሚባሉት ሰዶምና ገሞራ እንዲሁም ሌሎቹን 5 ጠቅላላ ነገስታትን ወግተው ህዝቦቻቸውን ማርከው ንብረቶቻቸውን ዘርፈው እንዲሁም ህዝቡን ሁሉ ማርከው ወስደው ነበር። በዚህ መሃል በሶዶም ይኖር ስለነበረ ሎጥንም አንድ ላይ ማርከው ወሰዱት። በዚህ ጊዜ ከጦርነት ያመለጠ አንድ ሰው መጥቶ ለአብርሃም እንደነገረው ይተርክልናል። ከዚህ በኋላ አብርሃም ባሪያዎቹን ወይም ብላቴኖቹን ቆጠረ። 318 ሰዎች ሞሉ። እነዚህን ይዞ ሄዶ አሳዶ ሁሉንም አሸንፏቸው የተማረኩትንም ንብረታቸውንም ሰዎችንም ሁሉንም አስመለሰ። የወንድሙን ልጅ ሎጥንም መልሶ ወሰደው ማለት ነው። እንግዲህ በዚህ ጊዜ ይህ ምን ይመስላል የሚለውን ነገር ሲተረጉሙልን ነው እንግዲህ ወደ አባቶቻችን ያመጡት። ምን አሉ? 318ቱ አብርሃም የሰበሰባቸው የ318ቱ ሊቃውንትን ይመስላሉ። አብርሃም ራሱ ደግሞ ጌታን ይመስላል። ለምን? 318 ስለሰበሰበ ማለት ነው። የመለሰው ደግሞ የወንድሙ ልጅ ሎጥ ደግሞ በምን ይመስሉታል? በሃይማኖት። ለምን? ይሄም በአዲስ ኪዳን አሪዮስ እና ሌሎች ካህዲዎች የክህደት ምንጭ ክህደትን ባመነጩ ጊዜ ጌታ 318ቱን ሊቃውንት ሰብስቦ እነሱን ድል ነስቶ ሃይማኖትን መመለሱና ማጽናቱን በዚህ ይመስሉታል። ሁለተኛው ደግሞ አብርሃምን አሸንፎ ሲመለስ ወይንና ህብስት ይዞ መልከ ጼዴቅ የሚባል የሳሌም ንጉስ ተቀበለው ይለናል። እንግዲህ ወይንና ህብስት ለምን ይዞ ተቀበለው ከሚለው በፊት መልከ ጼዴቅ የልዑል እግዚአብሔር ካህን ነበር ይላል። እንግዲህ ከዚህ በፊት ስለ ካህናት አላወራንም። ይሄ በእግዚአብሔር እጅ የተሾመ ማንም ክህነቱን ያልሰጠው ዘላለማዊ ካህን መሆኑ አንዱ ታሪኩ የሚጀምረው ከዚህ ነው። አብርሃም እንግዲህ ለሱ አስራትን አውጥቶለታል። ምን አድርጎ ተቀበለው ይላል መልከ ጼዴቅ? ህብስትና ወይን ይዞ ተቀበሎታል። ይህም ደግሞ በሐዲስ ኪዳን ለሚፈተተው የጌታችን ስጋና ደም ምሳሌ እንደሆነ አባቶቻችን ተርጉሙ